በስተመጨረሻ አንድ ብስራት አለኝ ጆሮ ከሰጣችሁኝ ብስራት አለኝ እሱስ ዛሬ ቅድም ኡስታዝ አቡበከር ጠቅሶ ለኔ ብሎ እንደተዋ አስታውሳለሁ ያ ምስራች ወይንም ብስራት ምንድነው ብትሉ ነጃሺ ለሀገር የምለው ትርጉሙ ምንድነው የምለውም እዚህ ውስጥ ልታገኙት ትችላላችሁ ታላቁ የንጉስ ነጃሺ እስላማዊ ማዕከል በተከበረው በውዱ ጠቅላይ ሚኒስትራችን መሃል ከተማ አይን ቦታ ላይ ተሰጥቶን ሳንገነባው ሳናለማው አመታትን አሳልፈናል ሙስሊም አይደለም አገር ውስጥ ያሉት ውጪ አገር ያሉ ሁሉ አዝኖብናል ሐቂቃ ለማውራት እኛም ሞራላችን ተነክቶ ነበር ነገር ግን ይሄንን ስናደርግ ዝም ብለን ቁጭ ብለን ሳንሆን ከውጭም ከውስጥም ስንታገል ነገ ከነጎዳ ይሰራል ተብሎ በተለይ የውጭ አህለል ኸይሮች ሙሉ ተስፋ ሰጥቶን ሁላችሁም ማለት ይቻላል በመታወቁት መሰረት ቃል ገብቶልን ስንጠብቅ ነበር ጠብቀን እንግዲህ መጨረሻ ላይ ውጤቱን ባላማታችን ወደ ሀገራችን ተመልሰን በገዛ ሀገራችን እንሰራለን ብለን አላህ ላይ ተስፋ በመጣል የሀገራችን ትላልቅ ነጋዴዎች ብዙ ሳይሆኑ ውስን ትላልቅ በዲናቸው የሚመሩ ነጋዴዎችን ሰብስበን በቅርብ ጊዜ ማለትም ከ3-4 ቀን በፊት ምንድነው ሁሌ አህለል ኸይሮች ውጭ የሚፈለጉ እኛ የለንም ወይ አህለል ኸይር በኢትዮጵያ የለም ወይ በሀገራችን ይሄንን ትልቁና የኢትዮጵያን አሻራ ለምንድነው ማናለማ ማንገነባው ብሎ ተሰብስቦ የኛን ጥሪ ተቀብሎ ሙሉ ለሙሉ ተረክቦ ነጃሺ ማዕከሉን ትልቁን ሙሉ ለሙሉ ግንባታውን እንፈጽማለን ብሎ ቃል ገብቷል ይሄንን ያደረጉት አገር በቀል ነጋዴዎቻችን የተባረኩ ትላልቅ ለሀገር አልንታ የሆኑ ነጋዴዎች ትላልቅ አባቶች ስለሆኑ ለነሱም ዱዓ እንድታደርጉና እኛም እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ደስታችን ለመግለጽ እናንተን ለመጠበቅ ስለሆነ ይሄው ከዛሬ ጀምራችሁ በሀገር በቀል ነጋዴዎች እንደምሰራ እነሱ እነማን ናቸው የሚል በሂደት የምትሰሙ ስለሆነ መልእክቱ አላህ ዘንድ ደርሷል እኔ ብቻዬን ጀምሬ ጨርሳለሁ የሚልም ተገኝቷል በሀገራችንና ለምን ብቻህን ትጨርሳለህ እንሳተፋለን ብሎ በሽማ የተጀመረና ከመጅልስ የተረከቡ መሆኑን በዚህ አጋጣሚ ለመግለጽ ወስዳለሁ አላሁ አክበር ስለዚህ ለነሱ በዚህ በረመዳን ፍቺ ላይ ዳዋ እንድታደርጉ አደራ እያልኩኝ ሀገራችን የሰላም የብልጽግና የእድጋት የአንድነት አላህ ያርግላለው ወሰላሙ አለይኩም ወራህመቱላሂ ወበረካቱ